ሰላም ተመልካቾቼ እንዴት ናቸው? እግዚአብሔር ይመስገን። ዛሬ ደግሞ ቆንጆ አድርገን አጣፍጠን የጾም ፓስታ ፉርኖ በእንደዚህ በሚጣፍጥ በሻሜላ ሶስ ክሬም ሶስ እንሰራለን። እዚህ ጋር የአኩሪ አተር ወተት ወይም ሶያ ሚልክ፣ ይሄንን ወተት ዩቲዩብ ቻናሌ ላይ ከዚህ በፊት ሰርቼዋለሁ፣ ገብታችሁ ተመልከቱት። ልክ የላም ወተት ነው የሚመስለው አረፋው ራሱ ትኩስ የላም ወተት እና ቤታችን እየሰራን እንደዚህ መጠቀም እንችላለን። የተፈጨ ቲማቲም፣ ካሮት፣ ቀይ ሽንኩርት፣ ሳልሳ፣ ቲማቲም፣ ባሮ፣ ነጭ ሽንኩርት የተፈጨ፣ ፐርስሊ፣ የስጎ ቅጠል እና ሶሲ ሶያ ደቃቆ። አሁን ሶሲ ሶያውን እንዘበዝፈዋለን። ዘብዝፈን ውሃውን አናጠለው። ውሃው ቢቀር እንኳን ከስር አንድ ላይ ነው የምናደርገው። ለምን ጣዕሙን ቆንጆ ያደርግልናል አብሮ ሲሆን። አናጠለው። እዚህ ጋር የተወሰነ ሽንኩርት አድርጌያለሁ፣ ዘይት በመጠኑ። አሁን ይሄንን እናበስለዋለን። የተወሰነ ከተጠበሰ በኋላ የባሮውን ሽንኩርት እንጨምራለን። እንግዲህ ባሮ ሽንኩርት ሁሉም ምግባችን ላይ በጣም ቆንጆ ጣዕም ነው የሚሰጠው። ቅጠሉንም ነጩንም የተጠቀምኩት። አሁን ደግሞ ካሮቱን እንጨምርና እናበስለዋለን ወይም እንጠብሰዋለን። ካሮቱ በእንዲህ መልኩ ተጠብሷል። እንግዲህ አሁን ደግሞ ቲማቲሙን እንጨምራለን የተፈጨውን። አሁን ተቁላልቶልኛል። ለጣዕምም ለከለርም ትንሽ በርበሬ እናደርጋለን። ይህን በደንብ እናቁላለዋለን። ከተቁላላልን በኋላ የቲማቲም ድልህ ወይም ሳልሳ እናደርጋለን። ቆንጆ ሆኖልናል። ነጭ ሽንኩርት የተፈጨውን እና የስጎ ቅጠል ወይም ፐርስሊውን 3 ፍሬውን ያደረኩት። አሁን ይሄ ቅመም እንግዲህ ወደ 18 አይነት ነው። ዩቲዩቤ ላይ ሰርቼዋለሁ። ግቡና ተመልከቱት ምን ምን ቅመም እንደሆነ። ምግባችንን ልዩ ጣዕም ይሰጠዋል። ዋው ሽታው ልዩ ነው። ቁሌቱ በቅቶታል። አሁን ሶሲ ሶያውን እንጨምራለን። አንዳንዴ መጥበስም እንችላለን፣ ግን ከሚጠበስና እዛ ጋም ዘይት መጥቶ ወደዚህ ከሚገባ እንደዚህ ሲታሽ ከቁሌቱ ጋር ልዩ ጣዕም እናገኝበታለን። ጨው በመጠኑ። አሁን ይሄን ይመስላል። ትንሽ ውሃ ጨምረን ተክተክ እናደርገዋለን። ይሄው ተመልካቾቼ ይበቃዋል። የጨመርኩት ጦስኝ ነው። ጦስኝ ጣዕም ይሰጠዋል። አሁን በዚህ መልኩ ስጎ ጨርሰናል፣ እናወርደዋለን። አሁን ደግሞ ክሬማችንን ወይ በሻሜላ ሶሱን እንሰራለን። የተወሰነ ዘይት አድርጌ 2 የሾርባ ማንኪያ ፍርኖ ዱቄት እንደዚህ በደንብ እናምሰዋለን። ሲታመስ ቆንጆ ጣዕም ነው የሚኖረው። ብስኩት ብስኩት ነው የሚለው። ከዛ የአኩሪ አተሩን ወተት እንጨምራለን። እያየን እንዳይቀጥንብን እያየን በዚህ መምቻ በደንብ እንመታዋለን። አሁን ላልቶልናል። ትንሽ ስለወፈረ
ወተቱን እናደርግበታለን። አሁን መከለሻን ያደረኩት የላውሮ ቅጠል እንጨምራለን። የላውሮ ቅጠል እንግዲህ ጥሩ ነው፣ ሶሱን ልዩ ጣዕም ይሰጠዋል። እዚህ ጋር ትንሽ ጨው ጨምሬበታለሁ፣ ይበቃዋል። እናወርደዋለን። ስጓችንም ይሄን ይመስላል። መልኩም ሽታውም ዋው ዋው ልዩ ነው። አሁን በሸሜላው ላይ ወይም ክሬሙ ላይ ያሉትን የላውሮ ቅጠሎች እናወጣቸዋለን። መግባት የለበትም። አሁን ለመቀላቀል እንዲመቸኝ በዚህ ተለቅ ባለው ቀላቅዬ ወደ አዘጋጀሁት ፓትራ ገለብጠዋለሁ። አሁን የቀላቀልነውን እዚህ ፓትራ ላይ እናደርጋለን። የምንቀላቅልበት ዋናው ምክንያት ስጎውም ክሬሙም በደንብ ከፓስታው ጋር በደንብ ይቀላቀልልናል። ከዛ ከስር ከፓስታውን ካደረግን በኋላ ድጋሚ የቀረውን ስጎ ከላይ እናደርጋለን። ከዛ ክሬሙን እንደገና የቀረውን ፓስታ እንጨምራለን። የቀረውን ስጎ እናደርጋለን። እንዲህ ወደ ውስጥ የማደርገው በዛ በዛ ያለው ስጎ ወደ ውስጥ ገባ ገባ እንዲል ነው። ክሬሙን አሁን ጨርሰናል። ከላይ ኪያርና ቢጫውን ቃሪያን የተጠቀምኩት፣ በሌላው ደግሞ የአበባ ጎመንም ፈቅፍቀን እንደ ቺዝ ማድረግ እንችላለን። አትክልት ነገር መጠቀም ከፈለግን፣ እኔ ለጊዜው ይሄንን የተጠቀምኩት። እንደዚህ አድርገን ለአንድ ሰዓት በ180 ዲግሪ ቆንጆ አድርገን እናበስለዋለን። ይኸው ቀዝቀዝ ብሏል። ይሄን ይመስላል ፓስታ ፉርናችን። አሁን ቆርሰን ደግሞ ለገበታ እናዘጋጀዋለን። ዋው ሽታው ልዩ ነው፣ አያምርም? በጣም ልዩ ነው። አሁን የተባረከ ይሁንልን፣ እንቀምሳለን። ቅመሱና አስተያየታችሁን። አሁን ደግሞ እኔ እቀምሳለሁ። ዋው ዋው ልዩ ነው። በጣም ነው የሚጣፍጠው። ተመልካቾቼ ሰርታችሁ ሞክሩት። ስለተከታተላችሁኝ ከልብ ነው የማመሰግነው። መልካም ቀን፣ ቀናችሁ የተባረከ ይሁን።